ቤት መግዛት የሚያስብ ሰው ቅድሚያ የራሱን መጠየቅ ያለበት የተወሰነ ጥያቄዎች አሉ። አም አይ ሬዲ ወይ? ቤት ለመግዛት ተዘጋጅቻለሁ ወይ? በምንም ዙሪያ ላይ ነው የምዘጋጀው? የተለያየ አይነት አለ። ቤት ቀላል ኢንቨስትመንት አይደለም። በጣም ብዙ ውሳኔ በህይወታችሁ ከምትሰጡት ውሳኔ ትልቁ ውሳኔ ብዬ እወስዳለሁ ቤትን መግዛት። ቤት መግዛት ሲታሰብ ብዙ ነገር ቀድሞ ማሰብ የሚያስችሉ በጣም ብዙ ነገር የሚያስፈልጉ ብዙ ነገሮች አሉ። አንደኛ ስለ ስራ ምን አይነት ስራ ነው ያለኝ? ጥሩ ስራ ነው ያለኝ? በዚህ ስራ ላይ ምን ያህል ቆየሁ የሚለውን ማየት ያስፈልጋል። አንድ ሰው ያንን ቤት ለመግዛት ሲያስብ በዛ መስሪያ ቤት ውስጥ ቋሚ ሆኖ 2 አመት እና ከዛ በላይ ከሰራ በጣም የተሻለ ታማኒ የሆነ ስራ እንዳለ ተብሎ ይታሰባል። ከዛ በኋላ ደግሞ ኢንካም አለኝ ወይ? ጥሩ ኢንካም አለኝ ወይ? ቤትን ለመግዛት ቢገዛ የሚወስደውን ሎን ከፍዬ መኖር እችላለሁ የሚለው ኢንካም ኮንሲስተንት የሆነ ኢንካም በየወሩ የሚመጣ አለ ወይ? ነገ የሆነ ስራ ቢበላሽ ሌላ አማራጭ አለ ወይ? እነዛ ነገሮች በደንብ መታየት አለባቸው። ከዛ በኋላ ደግሞ ቤቱን ለመግዛት ዳውን ፔይመንት አለ፣ ክሎዚንግ ኮስት የሚባሉ ነገሮች አሉ። እነሱን ሞር ቁጭ ብለን ዲቴል እናወራለን። ምንድነው ክሎዚንግ ኮስት? ምንድነው ዳውን ፔይመንት የሚባለውን ቁጭ ብለን ማውራት እንችላለን። ግን እነዚህ አይነት ኮስቶች አሉ። ያንን ኮስት ሬዲ ሲሆኑ የተወሰነ ገንዘብ ሴቭ ሲያደርጉ ከዛ በኋላ ደግሞ ኦኬ ቤት የት ጋር ነው መግዛት የሚፈልገው? አካባቢያችሁ ምንድነው? የምትፈልጉት ዚፕ ኮድ የትኛው ነው? ስኩል ዲስትሪክትን በማየት የተለያየ አይነት ቤኔፊት የሚያደርጋችሁ ቦታ ያንን ሰለክት በማድረግ ከኤጀንታችሁ ጋር ማውራት መጀመር ትችላላችሁ። እና ኤጀንታችሁ ጋይድ በሚያደርገው መንገድ ቤቱን ከመፈለጋችሁ በፊት ቤቱን ከማየታችሁ በፊት ቅድሚያ የሚሰጠው ምንድነው? ሎን ኦፊሰራችሁን ማየት አለባችሁ። ሎን ኦፊሰር ማለት ነገ ለምትገዙት ቤት ብድር የሚሰጥ ያንን ብድር ሁኔታን የእናንተን የስራ ሁኔታ፣ የኢንካም ሁኔታ፣ የእዳችሁ ሁኔታ ሁሉ አይተው እናንተ በዚህ አመት ይሄን ያክል ኳሊፋይ ማድረግ ትችላላችሁ የሚለውን ፕሪ አፕሩቫል የሚሰጥ ማለት ነው። ፕሪ አፕሩቫል ከሎን ኦፊሰራችሁ ካገኛችሁ በኋላ ከፈለጋችሁ የራሳችሁ የምታውቁት ካለ ሄዳችሁ ከሱ ጋር ማውራት፣ ካልሆነ ደግሞ ኤጀንታችሁ መርጣችሁ ኤጀንታችሁ በሚያሳየው መንገድ አነስት የሆነ ኤጀንት ጥሩ የሆነ ሎን ኦፊሰሮችን ጋይድ ያደርጋቸዋል። ያንን ሄዳችሁ ያላችሁን የፋይናንሻል ስታተሳችሁን ታሳያላችሁ። ከዛ በኋላ ምን ያህል ሎን አፕሩቭ መደረግ እንደምትችሉ ታያላችሁ። ፕሪ አፕሩቫል ታገኛላችሁ። ከዛ በኋላ ወደ ኤጀንታችሁ ጋር መታችሁ ኦኬ እንደዚህ አይነት ቤት ፕራይስ ለብሉ ይሄን ያክል ሩም ያለው፣ ይሄንን ያርድ ያለው ወይም ታውን ሆም ሊሆን ይችላል፣ ኮንዶ ሊሆን ይችላል፣ ሲንግል ፋሚሊ ሆም ሊሆን ይችላል። የራሳችሁ በምትፈልጉት የትኛው ስኩል ዲስትሪክት ነው አካባቢ ነው የሚፈልገው ልጆቻችሁ አሪፍ ትምህርት ቤት ያለው ቦታ የት ነው የሚለውን ነገር ከኤጀንቶቻችሁ ጋር በደንብ ቁጭ ብላችሁ ማውራት ትችላላችሁ። ከዛ በኋላ በተሰጣችሁ በፕሪ አፕሩቫል በተደረጋችሁ ገንዘብ መጠን ኤጀንታችሁ ሴት ያደርግላቸዋል። ከዛ በኋላ ቤቱን ማየት ትጀምራላችሁ ማለት ነው። ከዛ ቤታችሁን የሄዳችሁ በምትፈልጉት አካባቢ ኤሪያ ላይ ታያላችሁ። 1 2 3 ታያላችሁ፣ 4 ታያላችሁ። ከዛ በኋላ ወደ ውሳኔ መሄድ ትችላላችሁ፣ የምትፈልጉትን አይነት ቤት ካገኛችሁ ማለት ነው። አንዳንድ ሰዎች ደግሞ ብዙ ደጋግሞ ቤት ደጋግሞ ያያሉ። ሄዶ ጓደኛ ሚስትን ያማክራል። ከዛ በኋላ ተመልሶ መጥቶ ደግሞ አይ የእሷ ቤት እንደዚህ አይነት ነው የኔ ደግሞ እንደዚህ አይደለም እያሉ ከሌላው ሰው ጋር ኮምፔር እያደረጉ የራሳቸው ኑሮ መኖር የሚቸገሩ ሰዎች አሉ። ብዙ ጊዜ ቤት መግዛት ስትፈልጉ የምትፈልጉትን መጀመሪያ ጎላችሁን ሴት ማድረግ አለባችሁ። ያንን ሴት ባደረጋችሁ ያ ጎል ሴት ሲደረግ ምንድነው ክራይቴሪያው? ፋይናንሻላችሁን ነው የምታዩት። ይህንን ቤት ነገ ከፍዬ መኖር እችላለሁ፣ መቀጠል እችላለሁ የሚለው ነው ማየት ያለባችሁ እንጂ ዛሬ ጓደኛችሁ የዛሬ 5-6 አመት ትልቅ ቤት ስለገዛች የዛ አይነት ቤት አይመስልም የኔ ያንን አያክልም ብላችሁ ወይም ደግሞ አንዳንድ ቦታ ላይ የሚሰጥ አስቴቶች አሉ። እነዛን አስቴቶችን ይዛችሁ እየመጣችሁ የምትፈልጉትን ቤት የምትፈልጉትን ኤሪያ ላይ ያገኛችሁትን ቤት ሉዝ ታደርጋላችሁ። እና እንደዛ አይነት ሳይሆን በራሳችሁ በቤታችሁ ውሳኔውን ወስናችሁ ከዛ በኋላ ሞር አድቫይዝ ማድረግ የሚገባችሁ ኤጀንታችሁ ነው። ኤጀንታችሁ ለእናንተ የሚያስፈልገውን ነገር የምትፈልጉትን ነገር ጋይድ ያደርጋቸዋል። የምትፈልጉትን ትነግሮታላችሁ። በምትፈልጉት ሁኔታ
ኤጀንታችሁ ጋይድ አድርጎ ይሄን አይነት ቤት እዩ፣ ይሄን አይነት የምትፈልጉ 4 ቤድሩም 3 ባዝሩም ያለው 3 ቤድ 3 ባዝሩም፣ አይ እኔ ደግሞ ያም ትንሽ ከፍ የሚል ነው እና ታውን ሆም መግዛት ፈልጋለሁ። ታውን ሆም ሲገዛ ትንሽ ሞርጌጃችሁ ይቀንሳል። ወደፊት ደግሞ ልትቀይሩ ትችላላችሁ ከፈለጋችሁ። የፋሚሊ ሁኔታችሁን አይታችሁ ትልቅ ቤት ሲንግል ፋሚሊ ሆም ጋር መሄድ ትችላላችሁ። ነገር ግን ኢንካማችሁን ባማከለ ሁኔታ ነው ምርጫችሁ መሆን ያለበት። ምክንያቱም አሁን ያለው የሀገሪቱ የኢኮኖሚ ሁኔታ ኢትስ ናት ኢዚ። በቀላሉ እንደ ድሮ የምናስበው አይደለም። ሁኔታችን በጀታችን ቆጠብ አድርገን ሁኔታዎችን አድርገን መኖር የሚያስችልበት ዘመን ላይ ነን ያለ ነው እና ዋይዝ ሆናችሁ ያንን ነገር ከመረጣችሁ ሁኔታዎችን በማየት የምትመርጡትን ቤት መምረጥ ትችላላችሁ። ከዛ ሌላውን ብዙ ነገር ዲቴል ቁጭ ብለን ማውራት እንችላለን። አኮርዲንግ ቱ ዩር ኢንካም ዩር ፋይናንስ ያላችሁት ገቢን በማየት ማለት ነው፣ ፍላጎታችሁን በማየት ማለት ነው። ስለዚህ በዛ አይነት መልኩ ከተዘጋጃችሁ ኤኒ ታይም የምትፈልጉትን ቤት መግዛት መኖር ትችላላችሁ። ቤት ገዝቶ መኖር በጣም ትልቅ ፒስ ኦፍ ማይንድ ይሰጣል። የራሳችሁ ቢሎንጊንግነስ አለው። የራሳችሁ ግቢ ወጥታችሁ ትገባላችሁ። ኤሪያችሁ ላይ ነዋሪ ሆናችሁት ነው። ልጆቻችሁ በየቦታው እየሄዱ ባይተዋራ ነው። ዳስ አውር ኤሪያ ዳስ ማይ ኤሪያ ዳስ ማይ ሆም የሚል ቢሎንጊንግነስ አለው። ከዛ ያለፈ ደግሞ ቤታችሁ ያድጋል፣ ኢኩዊቲው ያድጋል። ቤት አለ ማለት ዩ ሃቭ ኢንቨስትመንት፣ ጥሩ ኢንቨስትመንት አላችሁ። ስለዚህ የራሳችሁን ቤት ነው የምትከፍሉት። እንደ ሌሎቹ ተከራይተው የሚኖሩ ሰዎች ምንም ጥያቄ የለውም። ሰምባዲ ቤት ነው የሚከፍሉት። ሰምባዲ ኢንቨስት አድርጎ የገዛውን ቤት ነው የእሱን ኢንቨስትመንት ነው የምትከፍሉት። ነገር ግን የራሳችሁን ቤት ስትከፍሉ ሞርጌጃችሁ ከፍ ያለ ሊመስል ይችላል። ነገር ግን ዩ ፔይ ፎር ዩርሰልፍ፣ የራስን ነው የምትከፍሉ። ስለዚህ በዛ አይነት አቲቲዩድ በዛ አይነት ሜንታሊቲ ነው ቤት መፈለግ ያለብን። ኤኒዌይስ በዚህ ዙሪያ ላይ ብዙ ሞር ዲቴል ከፈለጋችሁ ሞር ቁጭ ብላችሁ ማውራት ከፈለጋችሁ ደውሉልኝ። በጣም ብዙ ምርጥ የሆኑ ሎን ኦፊሰሮች አሉ ከኛ ጋር የሚሰሩት። ብዙ ቲሞች አሉ። ብዙ ነገሮችን እኔም መስራት እችላለሁ። ጋይድ ላደርግላችሁ እችላለሁ፣ ላደርጋችሁ እችላለሁ፣ ሁኔታዎችን ላሳይ እችላለሁ እና ደውሉልኝ። ስልክ ቁጥሬ በባዮ ላይ አለ። ኤኒ ታይም ኦፊስ የመታችሁ ቁጭ ብላችሁ ዛሬ እንኳን ባይሆን ለሚቀጥለው ዓመት ለመጪው ዓመት ገዛለሁ ብትሉ ዛሬ ላይ ሆናችሁ ለሚቀጥለው መዘጋጀት ትችላላችሁ ማለት ነው። አንድ ነገር ዛሬ ላይ ካላቀድን ለሚቀጥለው ውጤት ልናደርስ አንችልም። ረዥም ፎቅ የሚወጣ ሰው የመጀመሪያውን ደረጃ ነው የሚረግጠው። ያንን የመጀመሪያውን ደረጃ መርገጥ ማለት ለሚቀጥለው ለ20ኛ 30ኛ ፎቅ ለመድረስ ዋስትና ሊሰጥ ይችላል። ምክንያቱም as long as you keep going ልደርሱ ትችላላችሁ። ስለዚህ ቀድሞ ማቀድ ቀድሞ ማሰብ አስፈላጊ ስለሆነ ለመጪው ዓመት ታክስ ከማሰራታችሁ በፊት መታችሁ አዝቫይዝ ብታደርጉ እንደዚህ በዚህ አይነት መልኩ ታክስ ብታሰራ በዚህ አይነት መልኩ አድ ብታደርግ ኢንካምን ብትጨምር ብለን አድቫይዝ ልናደርግ ስለምንችል ደውሉልን። ቁጭ ብለን ማውራት እንችላለን። እኔ ኮሎራዶ ስቴት ሪል ስቴት ኤጀንት ነኝ። ላይፍ ኢንሹራንስ ኤጀንት ነኝ። በጣም በብዙ የተለያየ አይነት የላይፍ ኢንሹራንስ ፕሮዳክት አሉን። ለልጆች የሚያስፈልግ አለ፣ ለቤተሰባችን፣ ለቤት፣ ለሞርጌጁ፣ ለሁሉ ነገር የሚያስፈልግ ኢንሹራንስ አለ። እሱንም ሰራለሁ። ደውሉልኝ። ቁጭ ብለን ማውራት እንችላለን። ስላዳመጣችሁ አመሰግናለሁ።